ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ ክፍል ውስጥ ሲገቡ ጻፊ ቅድም እንዳልከው ይዘናል አለቃ ይዘናል ጉልበቱን ስንስሙ የነበረው አለቃ ካንድ ወጣጤ ጋር እንደዚህ ያለ ያረክ ሲገባ ይዘናል ጻፊ ይዘናል ሊቀ ዲያቆን ይዘናል ቁጥጥር ይዘናል ዘማሪ ይዘናል ሰባኪ ይዘናል ይችላል የ9 10 ዓመት ልጆች በዚህ ጉዳይ ውስጥ እየከተቷቸው አንድ ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ ያብነት አስተማሪው በዚህ ግብር ይገናኛውና ያ አስተማሪው ደግሞ ተማሪዎቹ በሙሉ በኩሉ አብነት ትምህርት ቤት ተሰጥቷል ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል ከቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ እጅግ አስፈሪ ዘመን ላይ ደርሰናል ሳጥናኤል ያለውን ሁሉ በመጠቀም ሰይጣናዊ ስራውን የሚፈጽምበት ዘመን ግብረ ሰዶማዊነት ደግሞ ትልቁ መሳሪያው ነው በውጭው ዓለም የምናውቀው ይህ ቆሻሻና ቀፋፊ ድርጊት ሀገራችን ከገባ ቆይቷል ያውም ሃይማኖት ውስጥ አስቀድመን በብዙ ያጋለጥነው በፕሮቴስታንቱ ዓለም ያለውን ልምምድ ሲሆን አሁን ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አይኑን አፍጥጦ መጥቷል የሚያሳዝነው ገና የ10 ዓመት ህፃናት ጭምር በዚህ ቀፋፊ ድርጊት መለከፋቸው ነው ምን ይሄ ብቻ የቤተክርስቲያን ዘማሪዎች ዲያቆናት መምህራን ጨምሮ ሰዶማውያን ሆኖ መገኘታቸው ጆሮን ጨው የሚያደርግ ለመስማት የሚከብድ ሆኗል ለመሆኑ ይህ የሰዶማዊነት ልምምድ ቤተክርስቲያን ውስጥ እንዴት ገባ አባቶችስ በዚህ ጉዳይ ላይ ለምን ዝምታን መረጡ የሚለውን በስፋት በዝርዝር እንመለከታለን ከመጨረሻው በመቆየት በርካታ መረጃዎችን ያድምጡ ለቻናሉ እንግዳ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው ቪዲዮን ላይክ እና ለሌሎች ሼር አድርጋችሁ ጀምሩ እያልን በቀጥታ ወደ ዝርዝሩ እናልፋለን እንግዲህ ውድ የኔቲዩብ ቤተሰቦች እንደምታውቁት ከዚህ በፊት በዚህ በሰዶማውያን ጉዳዮችና በእነዚህ ቆሻሻ ድርጊቶች ዙሪያ የተለያዩ ተቃውሞዎችን እያነሳን ህዝቡንም ወጣቱንም እያነቃን እንደቆየን ይታወቃል ከዚህ በፊት በፕሮቴስታንት እምነት ውስጥ የሚታወቁ አንዳንድ ታላላቅ የሃይማኖቱ መሪዎችን ጨምሮ በዚህ ጉዳይ ላይ እንደሚጠረጠሩና የዚህን ሐሳብ አራማጆች ሐሳብ በመደገፍ ፊትለፊት እንደሚወጡና እነሱን በመቃወም ጉዳዩን ይፋ ስናወጣ ለፕሮቴስታንት እምነት የተለየ ጥላቻ ኖሮን ሳይሆን ጉዳዩ በጣም ቆሻሻና ከፈጣሪ ሐሳብ ሊያስወጣን የሚችል በፈጣሪ ቁጣ ላይ የሚያስጠለን ነገር ሆኖ ስለተገኘ ብቻ ነው እንጂ ለፕሮቴስታንት እምነት የተለየ ጥላቻ ኖሮን አይደለም አሁን ደግሞ በተመሳሳይ ሁኔታ የፈራነው ነገር አሁን በቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ መታየት ተጀምሯል እንግዲህ በቤተክርስቲያን ውስጥ እነዚህ ግብረ ሰዶማውያን ቆሻሻ ድርጊታቸውን አሰማርተው ገና ከ10 ዓመት ህፃን ጀምሮ እስከ ታላላቅ አባቶች እስከ ታላላቅ የቤተክርስቲያኒቱ ካህናት ድረስ ይሄን ቆሻሻ ልምምድ አሳድገው መገኘታቸውን በነጋሽ ሚዲያ ላይ የመጡ ማተባቸውን ያሰሩ የቤተክርስቲያን ልጆች ይፋ ያወጡ ይገኛሉ እንግዲህ እነዚህ ሰዎች ቅዳሴ እየቀደሱ በተመሳሳይ ሰዓት እዛቸው ሆነው በቴክስት ወይንም በስልክ ሜሴጃቸው ይሄን ጉዳይ ለመፈጸም ከሚፈልጉት ሌላኛው ወንድ ጋር ማለትም የተመሳሳይ ጾታ ፍቅራቸው ጋር እንደሚያወሩ ቅዳሴው በኋላም ስንወጣ እንገናኛለን እንደሚባባሉ አሊያም ከቅዳሴው በፊት ይሄን ነገራቸውን ፈጽመው ማለትም ይሄን ብልግናቸውን ይሄን ለአይምሮ ለጆሮ ለመስማት የሚከብድን ነገር እየፈጸሙ እንደሚገናኙም ጭምር እነዚህ ወጣቶች ይፋ ያድርገዋል እና ቤተክርስቲያን ውስጥ ሁሉ ነገር ማድረግ ይችላሉ በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያው ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል ከቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ በዚህ መጠን የረከሱ ሰዎች ናቸውና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከታድሶ እንቅስቃሴ ከፍ ባለ ደረጃ መከድ አለበት ብዬ ነው ማስበው ደረጃው በጣም ከፍተኛ ነው እንግዲህ ከዚህ በፊትም ይሄ ነገር ውስጡን እየተካሄደ እንደሚገኝ አንዳንድ ጭምጭምታዎች እንደሚወጡ እኛም በአንዳንድ ቪዲዮዎቻችን እየገለጽን ቆይተን ነበር ይሁን እንጂ እነዚህ ልጆች ከቅርብ ጊዜ ወዲህ ማለትም ይሄን ብልግና የሚያደርጉትን ሰዎች ወደ አደባባይ ይፋ እያደረጉ መምጣታቸው ይበል የሚያሰኝ ሆኖ ሳለ እስካሁንም የቆዩበትን ምክንያት ሲያብራሩ ቤተክርስቲያናቸው የምትሰደብባቸው እየመሰላቸው ሌሎቹ የሚያንቋሽሿት እየመሰላቸው ለቤተክርስቲያን ካላቸው ቅንነት የተነሳ ጉዳዩን ወደ ሚዲያ እንዳላወጡት ይጠቅሳሉ ነገር በጣም ይከብድ ነው አሁን ይሄን ጉዳይ ለመግለጽ እንደው ይሄን ስናገር ቤተክርስቲያን የተነካብኝ ነው ቤተክርስቲያንም ሰው አቃሉ ያይብኝ ነው የሚል ፍርሃት ውስጣችን አለ እስከዛሬም ደብቀን የቆየ ነው ከዚህ አንፃር ነው እስካሁንም የቆዩበት ምክንያት ሁለት ሲሆን አንደኛው አስቀድሜ እንደነገርኳችሁ ቤተክርስቲያን የምትነካብን የምትሰደብብን መስሎን ነው እስካሁን ይፋ ያላወጣ ነው ይላሉ ሌላኛው ደግሞ በጣም የሚያሳፍረው
የሚያሳዝነው ነገር ቢኖር ይሄ ጉዳይ ቤተክርስቲያን ውስጡን እየተካሄደ ነው ብለን ለአንዳንድ ታላላቅ አባቶች ለመናገር ስንሄድ እነዚህ አባቶች እነዚህ ካህናት ከላይ ያሉ የቤተክርስቲያን መሪዎች ጭምር እዚህ ነገር ውስጥ ተዘፍቀው መገኘታቸው መሆኑን እነዚህ ወጣቶች አበክረው ይናገራሉ። ጉዳይ ዘምትሄደው ሰውዬ ራሱ በኋላ ወደ ኋላ ተመልሰ ስታገኝ በዚህ ጉዳይ ያለ ምናምን ሆኖ ታገኛለህ። ይዘውለት የምትሄደው ሰውዬና ነገሩ በጣም ከባድ ነውና እነዚህ ቆሻሻ ተግባር ቤተክርስቲያን ውስጥ ቁጭ ብለው የሚፈጽሙ ተደብቀው ማለት ነው ወይንም ቤተክርስቲያንን ከለላ በማድረግ የሚጠቀሙበትን ምክንያት ወንድም ነጋሽ በሚገባ አብራርቶታል። አንድ የአብነት ትምህርት ቤት ከውጭ በመጣ ፈረንጅ መበከሉንም ጭምር በዚህ በቆሻሻው ድርጊት ተመሳሳይ ጾታ ፍቅር ውስጥ መለከፉንም ጭምር እነዚህ ወጣቶች ይፋ አድርገዋል። የሚያሳቅቀው ደግሞ ይህ ፈረንጅ የአብነት አስተማሪውን ተገናኝቶ ማለትም ወንድ ለወንድ ግንኙነት ካደረገ በኋላ ይሄ አስተማሪው ደግሞ የገዛ ተማሪዎችን በዚሁ ድርጊት ውስጥ ያጠቃቸዋል። ይህ ማለት እንግዲህ የአብነት ተማሪዎችን ጭምር በዚሁ ነገር ውስጥ አካተዋቸዋል ማለት ነው። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ዘግቷል። እስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው በበጀት የሚንቀሳቀስ ነው። ታዲያ ቤተክርስቲያን ከዚህ በላይ ወዴት ትደፈራለች? ከዚህ በላይ ወዴት ትናቃለች? በእርግጥ ቤተክርስቲያን የኃጢአተኞች መሸሸጊያ ብትሆንም እነዚህ ልባቸው አይምሯቸው ሰውነታቸው እያወቀ ሌሎችንም ጭምር ለመበከል ለሚንቀሳቀሱ ሰዎች ዋሻ ሆና መቅረቷ ግን በእጅጉ የሚያሳዝንና የሚያስደነግጥ ነገር ሆኗል። እነዚህ ቆሻሻ ሰዶማውያን የቤተክርስቲያንን ካህናትን ጭምር የሚያታልሉበትን ምክንያት ሲያብራሩ ግን ድቁና ሰጣልን በሚል ሰበብ ይገናኛቸዋል። የሆነ ከፍታ ለማግኘት ሲፈልጉ ይህ ግብር ውስጥ ካላረጉ እንዳይገቡ ያደርጓቸዋል። በጣም የሚያሳዝነውና የሚያስደነግጠው ደግሞ እነዚህ ነገሩን የሚያጋልጡ ወጣቶች ለአገልጋዮች ሆነ እላይ ላሉ አባቶች ሲጠቁሙ የሚያገኙት ምላሽ እጅግ የሚያስደነግጥ ነበር። እሱ የቆየ ይልሃል አባ ጋር ደስታዬ እሱማ እንደዚህ እኮ ይልሃል። ግን አብረው ቆማሉ። ቅዳሴ ነው አብረው እንትኑ ላይ ያሉ ይዘማሪው ላይ ያሉ አብሮ ምኑ ላይ አብሮ ምንድነው ተፈቅዷል ወይ እስከማለት ነው እኛ የሚሰማኝ የነበረው። ይህ ጉዳይ ቤተክርስቲያን ላይ መፈጸሙ የሚያስደነግጥ መሆኑ ሳያንስ እነዚህ ቆሻሾች ገና የ10 ዓመት ህፃንን ጭምር በዚህ ነገር ውስጥ መክተታቸው ሁላችንንም ሊያስቆጣ የሚገባ ጉዳይ ነው። አሁን ስልክ የምንሰማው ስልክ ተታማማለ ቴክስቶች ማየት ይችላል። የ9 10 ዓመት ልጆች በዚህ ጉዳይ ውስጥ እየከተቷቸው እንግዲህ አስቀድመን እንደነገርናችሁ ይሄ ፕሮቴስታንት ላይ ኦርቶዶክስ ላይ ወይንም ሙስሊም ላይ ያለ ብቻ አይደለም። እነዚህ ጀግና ወጣቶች ማጋለጣቸውን ሲቀጥሉ እነዛ ቆሻሻ ግብረ ሰዶማውያን በቤተክርስቲያን ውስጥ ከመግባታቸው ድፍረት በላይ መርፌና ክር ሊሆኑ ሲሉ እጅ ከፍንጅ መያዛቸውን ይናገራሉ። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉን ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። ታዲያ ይህን ቆሻሻ ድርጊት የሚፈጽሙ ተመሳሳይ ጾታ አፍቃሪ የሆኑትን የቤተክርስቲያን አገልጋዮችንም ጭምር ይፋ አድርገዋል። ጻፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ ከአንድ ወጣት ጋር እንደዚህ ያለ ያረክ ሲገባ ይዘናል። ጻፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል። እንግዲህ ውድ ቤተሰቦቻችን ነገሩ ምን ያህል ስር እየሰደደ በአገራችን ውስጥ አልፎም ቤተክርስቲያናችን ውስጥ መግባቱ ይህ ትልቅ ማስረጃ ይሆናል። ስለዚህ ሁላችንም በየሃይማኖታችን ሙስሊሙ በእስልምናው ክርስቲያኑ በክርስትናው ጸንቶ እየኖረ ፈጣሪውን እንዲለምንና ይህን ያለውን የሚያስቀጽፍ በፈጣሪ ዘንድ የሚያስቆጣን ክፉ ልምምድ እየተቃወመ እንዲጠብቅ ፈጣሪውንም እንዲጸልይ እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።